በእነሱ ዘንድ ከተፈጥሮ ጋር ቅርብ መሆን ማለት ውስብስብ ኃይሉን ማክበር ማለት ነው። ራሳቸውን እንደ ምድሪቱ ጠባቂዎች አድርገው ይቆጥራሉ። የአስፈሪውን ጫካ መንፈስ ማክበር የተለየ ባህላቸው ነው። ስለ አካባቢው ያላቸው ጥልቅ ግንዛቤ ለማንነታቸው ማዕከላዊ መለያ ነው። ራሳቸውን እንደ ባለቤት አድርገው አይመለከቱም። በምድራችን ካሉት ጨካኝ ተዋጊዎች በላይ ናቸው። እነሱ ችሎታ ያላቸው ገበሬዎች፣ ባለሙያ አዳኞች፣ ተሰጥኦ ያላቸው የእጅ ጥበብ ባለሙያዎችና አፍቃሪ ቤተሰቦች ናቸው። Jadi kalau orang itu datang pada acara kematian keluarga kita, orang dari mana saja, suku mana saja, itu kita. የዳያክ ሕዝብ በዋናነት በቦርኒዮ የሚኖር የአገሬው ተወላጅ ጎሳ ሲሆን ይህም የኢንዶኔዥያ፣ የማሌዥያና የብሩኒ ወይም ብሩናይን ክልሎችን ያካትታል። በተለይም በኢንዶኔዥያ ውስጥ በማዕከላዊ በምዕራብና በምስራቅ ካሊማንታን እንዲሁም በማሌዥያ ውስጥ በሳራዋክና ሳባህ ውስጥ ይገኛሉ። የተወሰኑ የዳያክ መንደሮችን ወይም የባህል ቦታዎችን መጎብኘት የሚፈልጉ ከሆነ ስለሚፈልጉት ነገር ተጨማሪ ዝርዝሮችን መመልከት ይኖርቦታል። ያለበለዚያ እነሱን ለማግኘት ቀደም ሲል እንደገለጽነው በኢንዶኔዥያ በማዕከላዊ ካሊማንታን፣ በምዕራብ ካሊማንታንና በምስራቅ ካሊማንታን በተጨማሪም በማሌዥያ በሳራዋክና በሳባህ አካባቢዎችን ማሰስ ይጠበቅቦታል። ይህን ማድረግ ደግሞ አድካሚ ነው። ምክንያቱም የዳያክ ማህበረሰቦች በእነዚህ አካባቢዎች ላይ የተበተኑና በካርታ ንዑስ ቡድኖችን ያቀፉ በመሆናቸው አንድም ትክክለኛ አድራሻ የላቸውም። በተጨማሪም ደኖቹ ለምግብ፣ ለመድኃኒት፣ ለመጠለያና ለዕደ ጥበብ ቁሳቁሶች ያሉ አስፈላጊ ሀብቶችን ይሰጧቸዋል። ይህም ለኑሯቸው አስፈላጊ ሆኖ ይገለገሉበታል። ዳያክ የብዝሃ ሕይወት አስፈላጊነትን ይገነዘባሉ። እናም የእነዚህን ስነ ምህዳሮች ጤና ለማረጋገጥ ዘላቂ የሀብት አስተዳደርን ይከተላሉ። ከትውልድ ወደ ትውልድ የሚዳብር ሰፊ የአካባቢ ባህላዊ ዕውቀታቸውንና መሬቶቻቸውን በብቃት እንዲያስተዳድሩ እንዲሁም ከመጠን በላይ ብዝበዛን እንዲከላከሉ ያስችላቸዋል። በተጨማሪም በአካባቢ ጥበቃ ላይ የሚደረጉ የጋራ ጥረቶች ማህበራዊ መዋቅሮችንና ባህላዊ ልምዶችን ስለሚያጠናክሩ ለአካባቢያቸው እንክብካቤ ማድረግ የማህበረሰብ ትስስርን ያጠናክራል። ዳያኮች ዛሬ ላይ ማንነታቸውን የሚገልጹ ጥንታዊ ወጎችንና እሴቶችን እየጠበቁ የዘመናዊውን ዓለም ፈተናዎች ይጋፈጣሉ። የዝናብ ደናቸውን ሲርበን ሱፐርማርኬታችን፣ ስንታመም ፋርማሲያችን እና ወደ ፈጣሪ የምንለምንበት መንፈሳዊ መኖሪያችን ነው ይሉታል። እንደተመለከትነው የዳያክ ሕዝቦች ከምግብና ከመድኃኒት እስከ መጠለያ መንፈሳዊ መመሪያ ድረስ ለሚያስፈልጋቸው ነገር ሁሉ በእነዚህ ጥንታዊ ደኖች ላይ ይተማመናሉ። ረጃጅም ዛፎች ጥቅጥቅ ያለ መጠለያ ሸራን ሰርተውላቸዋል። ቅርንጫፎቻቸውም እርስ በርስ እየተጠመዱ ከታች ስፍር ቁጥር የሌላቸውን ዝርያዎች የሚጠብቅ ጣሪያን ፈጥረውላቸዋል። የጫካው ወለል በሕይወት የተሞላ ሲሆን ትናንሽ ነፍሳት፣ ባለቀለም እንቁራሪቶች እና ትናንሽ አጥቢ እንስሳት ሁሉም በሚባል ደረጃ በለምለም ቁጥቋጦ ውስጥ የተመቻቸ ሕይወትን ለማግኘት ቀዳሚ ምርጫቸው አድርገውታል። ወንዞቻቸው ደግሞ በዕለት ተዕለት ሕይወታቸውና በባህላዊ ልምዶቻቸው ውስጥ ወሳኝ ሚናን ይጫወታሉ። የወንዞቻቸው መጠሪያ የጫካው አውራ ጎዳናዎች ሲሆኑ ርቀው የሚገኙ መንደሮችን ያገናኛሉ። ምግብ፣ መጓጓዣና የማህበረሰብ ስሜትን ይሰጣሉ። የመንደሩ ሰዎች ገላቸውን ይታጠቡበታል፣ ልብስ ያጥቡበታል እና ልጆቻቸው በቀዝቃዛው ውሃ ውስጥ እየተራጩ ይጫወታሉ። በተጨማሪ ደግሞ እነዚህን ሐይቆች ለመጠጥ፣ ለዓሳ ማጥመድና ለመስኖ እናም ንጹህ የውሃ ምንጮች በማድረግ ይገለገሉበታል። እንዴት ለመጠጥ ይጠቀሙታል ካላችሁ ወንዞቹን ለመጠጥ ውሃ ምንጭ አድርገው የሚጠቀሙባቸው በተለያዩ ምክንያቶች ሲሆን በዋናነት በሚፈስ ውሃ ተደራሽነትና በተፈጥሮ ማጣሪያቸው ምክንያት ነው። የዳያክ ሕዝቦች ስለ አካባቢያቸው ሰፊ ባህላዊ ዕውቀት አላቸው። ይህም ደህንነታቸውን የጠበቀ የውሃ ምንጮችን ለይተው እንዲያውቁና የውሃ ጥራት ወቅታዊ ልዩነቶችን እንዲረዱ ያስችላቸዋል። ብዙውን ጊዜ
ባህላዊ ቴክኒኮችን እና የጋራ እንቅስቃሴዎችንም ያሳያል። ከዚህም በላይ ብዙ የዳያክ ማህበረሰቦች በእነዚህ ሐይቆች ዙሪያ የአምልኮ ሥርዓቶችንና ስነ ሥርዓቶችን ያካሂዳሉ። ከቅድመ አያቶቻቸውና ከመንፈሳዊው ዓለም ጋር የሚያገናኙ እንደ ቅዱስ ቦታዎች አድርገው ይመለከቷቸዋል። በዳያክ ውስጥ ቤቶች የሚሰሩት ከእንጨትና ከዘንባባ ቅጠሎች ሲሆን ከትውልድ ወደ ትውልድ እንዲተላለፉላቸው የተለያዩ ክህሎቶችን ይጠቀማሉ። በተለምዶ የዳያክ ቋንቋ ቡቡንጋንቲንጊጊ ተብሎ በሚጠራው ወይም በአማርኛው ረጅም ቤቶች በመባል የሚታወቁት የዳያክ ቤቶች የሚገነቡት እንደ ቤሊያን ባሉ እንጨቶች ሲሆን በጥንካሬው መበስበስን በመቋቋም አቅሙ እናም በጥንካሬው ከፍተኛ ተፈላጊነት ያለው ሲሆን በተለይም ባህላዊ የዳያክ ረጅም ቤቶችን እና ሌሎች መዋቅሮችን በመገንባት ረገድ ለግንባታቸው ተስማሚ ቀዳሚ ቁሳቁስ ምርጫቸው ነው። በሌላ በኩል የቤሊያን እንጨት በጥግግቱ ምክንያት ለነፍሳት ወረራ እና ይህም ረጅም ዕድሜ ለመኖር ያስችለዋል። የሚታወቀው በሚያስደንቅ ጥንካሬው ለብዙ አስርት ዓመታት በመቆየቱ ሲሆን ብዙውን ጊዜ በአግባቡ ሲንከባከቡትና ሲጠብቁት ከ50 ዓመት እስከ 100 ዓመት ወይም ከዚያ በላይ ሊቆይ ይችላል። ግብርና በዳያክ ሕይወት ውስጥ ወሳኝ ሚናን ይጫወታል። ተለዋዋጭ እርሻን ይጠቀማሉ፣ እንዲሁም የተንጣለለ ግብርና በመባልም ይታወቃል። ይህ ዘዴ እንደ ሩዝ፣ ካሳቫና አትክልቶች ያሉ ሰብሎችን ለመትከል ትናንሽ የደን መሬቶችን ሳይቀር መጠቀምንም ያዘወትራሉ። በዚህ ምክንያት መሬታቸው ባዮሎጂያዊ ልዩነትን እንደገና እንዲያድስና እንዲጠብቅ ያስችለዋል። ከእርሻ በተጨማሪ ከወንዞቻቸው ዓሳ ማጥመድና ከጫካቸው የተለያዩ ሰብሎችን መሰብሰብ ለኑሯቸው ወሳኝ ናቸው። የዳያክ ቤተሰቦች ብዙውን ጊዜ ለዓሳና ለውሃ ሀብቶች በወንዞቻቸውና በሐይቆቻቸው ላይ ይተማመናሉ። እንዲሁም የዱር ፍራፍሬዎችን እንደ ለውዝ፣ የመድኃኒት ተክሎችን ይተክላሉ። እንዲህ ማድረጋቸው የተለያየ አመጋገብ ከመሬት ጋር ያላቸውን ጥልቅ ትስስርና በተፈጥሮ ሀብቶቹ ላይ ያላቸውን ጥገኝነት ያንጸባርቃል። የዳያክ አስተዳደር ባህልን ስንመለከት ደግሞ በጠንካራ የማህበረሰብ ስሜትና በጋራ ድጋፍ ውስጥ ይታወቃል። ማንኛውም ውሳኔዎች ብዙውን ጊዜ በጋራ የሚደረጉ ሲሆን ሽማግሌዎች ወጣት ትውልዶችን በመምራት ረገድ ወሳኝ ሚና ይጫወታሉ። ስለ አካባቢ ጥበቃ፣ የሀብት አስተዳደርና የባህል ልምዶች ባህላዊ ዕውቀት የሚተላለፈው በታሪክ አተራረክና በማህበረሰብ ስብሰባዎች ሲሆን ቀጣይነትና ጽናትን ያረጋግጣል። የዳያክ አስተዳደር ብዙውን ጊዜ በመደበኛ የመንግስት መዋቅሮች ሳይሆን በባህላዊ ሥርዓቶች ዙሪያ የተደራጀ ነው። ብዙ ማህበረሰቦች የሚመሩት በአካባቢው አለቆች ወይም ሽማግሌዎች ሲሆን እነዚህም በውሳኔ አሰጣጥና ባህላዊ ልምዶችን በመጠበቅ ረገድ ቁልፍ ሚናን ይጫወታሉ። የዳያክ ማህበረሰቦች ከክልል መንግስታት ጋር መስተጋብር ሊፈጥሩ ቢችሉም ብዙውን ጊዜ በባህሎችና ልማዶች ላይ የተመሰረቱ በመሆናቸው ልዩ የባህል አስተዳደር ተግባሮቻቸውን መልቀቅ አይፈልጉም። ገበያቸውን ስንመለከት በኢኮኖሚ ህይወታቸው ውስጥ ወሳኝ ሚናን ይጫወታሉ። የዳያክ ማህበረሰቦች ትርፍ ምርቶችን፣ የእጅ ሥራዎችንና እንደ እንጨት እና ባህላዊ መድኃኒቶች ያሉ የተፈጥሮ ሀብቶችን ለመሸጥ ይሰበሰባሉ። በዚህ ልውውጥ ምክንያት ገቢ ከማስገኘት ባለፈ በአጎራባች ማህበረሰቦች መካከል ማህበራዊ ግንኙነቶችንና የባህል ልውውጥን ያበረታታላቸዋል። በቅርብ ዓመታት ውስጥ አንዳንድ የዳያክ ሥራ ፈጣሪዎች ዘመናዊ ልምዶችን በመጠቀም እንደ ኢኮቱሪዝምና ዘላቂ ዛፍ ግንድ ንግድ ባሉ ኢኮኖሚያዊ እንቅስቃሴዎቻቸው ውስጥ ማዋሃድን ጀምረዋል። ይህም ባህላዊ የአኗኗር ዘይቤያቸውን ከዘመናዊ የገበያ ፍላጎቶች ጋር እንዲጣጣሙ ያስችላቸዋል። ዳያኮች የንቅሳት ባህላቸውን ስንመለከት ደግሞ ጥልቅ ባህላዊ ጠቀሜታና የግል ማንነትን ውስብስብ በሆነው ዲዛይናቸው ውስጥ በማካተት ከዓለም ይለያሉ። የዳያክ ንቅሳቶችን ስንመለከት ጌጥ ብቻ ሆነው የሚያገለግሉ አይደሉም። ስኬቶችን፣ ማህበራዊ ደረጃን እና የግል ወሳኝ ክስተቶችን ያመለክታሉ። እያንዳንዱ ንቅሳት ልዩ ትርጉም አለው። ብዙውን ጊዜ ከተፈጥሮ፣
ከመንፈሳዊነት ወይም ከአባቶች ቅርስ ጋር ያለውን ግንኙነት ያንጸባርቃል። ለምሳሌ በጦርነት፣ በጋብቻ ወይም እንደ ስኬታማ መርህ ባሉ ጉልህ የህይወት ክስተቶች ውስጥ ጀግንነትን ሊወክሉ ይችላሉ። በዘመናዊው ዘመን የዳያክ ንቅሳቶች ከማህበረሰባቸው ባሻገር ዕውቅና አግኝተዋል። ብዙውን ጊዜ በአገሬው ተወላጅ የጥበብ ቅርጾች ላይ ፍላጎት ያላቸው ሰዎችን ይማርካሉ። በዚህም ምክንያት ስለ ዳያክ ያለውን ባህል የበለጠ ግንዛቤን ያሳድጋሉ። ዳያኮች በንቅሳት አማካኝነት ከቀድሞ ታሪካቸው ጋር ያላቸውን ግንኙነት ይጠብቃሉ። ባህላዊ ማንነታቸውን በየጊዜው በማረጋገጥ እና ከሰፊው ዓለም ጋር በመሳተፍ ባህልንም ሆነ ዘመናዊነትን የሚያንጸባርቅ የተለየ ታሪክን ይፈጥራሉ። በአጠቃላይ የዳያክ ሕዝብ ዘላቂ ቅርስ ለጽናት በሚል መርሃቸው ለባህላዊ ብልጽግናና ለዘላቂነት ያላቸውን ቁርጠኝነት የሚያሳይ ነው። እነዚህ ሕዝቦች ልዩ ቅርሳቸውንና ልምዶቻቸውን በማካፈል የሰው ልጅ ልዩነትን በጋራ ለመረዳትና ለወደፊት ትውልዶች ፕላኔታችንን ለመጠበቅ የጋራ ኃላፊነትን በእጅጉ እንድንማር ያበረታቱናል። አብራችሁኝ ስለቆያችሁ አመሰግናለሁ። ቻናሉን ላይክ እና ሰብስክራይብ በማድረግ በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።